እንኳን ወደ የፍቅር ትምህርት ቤት በሰላም መጣችሁ። ብዙ ጊዜ እወድሻለሁ ወይም እወድሃለሁ የሚሉ ቃላትን እንሰማለን። ግን እውነተኛ ፍቅር በቃላት ብቻ ይገለጻል? ፍቅር ያለ ክብር ሙሉ ሊሆን ይችላል? ዛሬ በህይወታችን ውስጥ እውነተኛ ፍቅር እና ክብር በተግባር የሚገለጹባቸውን 4 ዋና ዋና መንገዶችን እናያለን። እስከ መጨረሻው አብራችሁ ቆዩ። አንደኛ ነጥብ፣ የመጀመሪያው እውነተኛ ፍቅር እና ክብር የሚገለጸው በንግግራችን ነው። ስንቆጣ፣ ስንከራከር ወይም ስንቀና ለአጋራችን የምንመርጣቸው ቃላት ምን ይመስላሉ? እውነተኛ አፍቃሪ የትኛውንም ያህል ቢቀና ወይም ቢናደድ የአጋሩን ስብዕና የሚያቆሽሽ ቃል አይናገርም። ክብር የሚጀምረው አጋራችንን በሌለበት ስሙን ከመጠበቅ እና ሲኖር ደግሞ በምላሳችን ከመንከባከብ ነው። ሁለተኛ ነጥብ፣ ድንበርን በማክበር ነው። ሁለተኛውና ዋናው መንገድ ድንበርን ማክበር ነው። እውነተኛ ፍቅር ሰውን በግድ ለመለወጥ አይሞክርም። የአጋሪን ምርጫ፣ አመለካከት፣ የብቸኝነት ጊዜና ፍላጎት ማክበር የፍቅር ትልቁ መገለጫ ነው። እኔ ስለሚወድሽ እኔ የሚለውን ብቻ ነው ማድረግ ያለብሽ ማለት ፍቅር ሳይሆን ቁጥጥር ነው። ፍቅር ነፃነትን ይሰጣል፣ ክብር ደግሞ ያንን ነፃነት ይጠብቃል። ሶስተኛ ነጥብ፣ በአስቸጋሪ ጊዜ አብሮ በመቆየት ነው። ነገሮች ሁሉ ሰላም ሲሆኑ መዋደድ ቀላል ነው። ነገር ግን እውነተኛ ፍቅርና ክብር የሚፈተነው በፈተና ወቅት ነው። አጋሪ ስትሳሳት፣ ስትደክም ወይም ስትታመም የምታሳየው ትዕግስትና የምትሰጣት ድጋፍ እውነተኛ ፍቅርን ያሳያል። አራተኛው ነጥብ፣ በትኩረት ማዳመጥ። አራተኛው መገለጫ ደግሞ ማዳመጥ ነው። ብዙ ጊዜ የምናዳምጠው ለመመለስ እንጂ የአጋራችንን ስሜት ለመረዳት አይደለም። የአጋርህን ጭንቀት፣ ፍላጎት እና ሀሳብ በትኩረት ማዳመጥ እና ለሀሳቧ ዋጋ መስጠት ትልቅ ክብር ነው። የእሷ ሀሳብ ምን ይሰራል ብሎ አለመንቀፍ የፍቅር መሰረት ነው። ባጭሩ ፍቅር ያለ ክብር ልክ ጣራ እንደሌለው ቤት ነው። ቤትነቱ ይታያል ግን መጠለያ ሊሆን አይችልም። እውነተኛ ፍቅር ክብርን ይወልዳል፣ ክብር ደግሞ ፍቅርን ያቆያል። ለእናንተስ በፍቅር ግንኙነት ውስጥ ከፍቅር እና ከክብር የትኛው ይበልጣል? ቀዳሚ ቦታ ሊሰጠው የሚገባው የቱ ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የፍቅር ትምህርት ቤት ቤተሰብ መሆናችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ